አይቀርም የማይፈርስ የለም አላቸው። ይህ ቤተ መቅደስ ያደንቃቸዋል። ይህ ሰው ሰራሽ ነው አለ። ይህ ሰው ሰራሽ ነው። እግዚአብሔር የሰራው ሕንፃ እግዚአብሔር እኮ ይፈርሳል አላቸው። ሰው ይሞታል ይፈርሳል ብሎ ክርስቶስ ሕንፃው ይቅርና የሰው ልጆች እንደሚሞቱ እንደሚፈርሱ ምልክቶቹ ነግሯቸዋል እግዚአብሔር ልጆች። ስለዚህ በዛሬው ዕለት የዓለም ፍጻሜ እንደሚሆን የዓለም መጨረሻ እንደሚመጣ ክርስቶስ በደብረ ዘይት እንደሚመጣ አስቀድሞ ትንቢት ተነግሯል። ስለዚህ ምልክቶቹ አንዱ ምልክት ስለ ዓለም መጨረሻ ምልክቶች እየጠየቁትን አንዱ ምንድን ነው? የሃይማኖታዊ ምልክት ነው የነገራቸው። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ አለ። ይህ ሃይማኖታዊ ምልክት ነው። ብዙዎች በምን ይመጣሉ አለ እግዚአብሔር ልጆች? በምን ይመጣሉ ነው ያለ? ብዙዎች በስሜ ይመጣሉ ብዙዎችንም ያስታሉ ብሎና ወገኖች፣ ሰዎች በክርስቶስ ስም የክርስቶስን ስም ይዘው የክርስቶስን ስም እየጠሩ በክርስቶስ ስም እንደሚመጡና እንደሚያሳስቱ አስቀድሞ የተነገረ ትንቢት ነው። ይህ ሃይማኖታዊ ምልክት ነው የነገራቸው። ስለዚህ ዛሬ በክርስቶስ ስም ሃይማኖተኞች መስለው ሃይማኖት ሳይኖራቸው የክርስቶስን ስም እየጠሩ ክርስቶስን ሳያምኑ ስሙን ብቻ እየጠሩ በስሙ ብቻ የሚመኩ ብዙዎች አሉ። ስለዚህ የሃይማኖት ምልክት ነግሯቸዋል። በስሜ ይመጣሉ ብዙዎችንም ያስታሉ ብሏል። ዛሬ ብዙዎችን እያሳሳቱ ነው። እግዚአብሔር እናስተውል። ወቁ ያስቱክሙ እስመ ይመጹ ብዙኃን በስሜ እንዳያስቷችሁ ተመልከቱ። ብዙዎች በስሜ ይመጣሉ የተባለው ዛሬ ነው። ይህ ቃል የተነገረው አንዱ ምልክት ይህ ነው ወገኖች። ሌላው ሕዝብ በሕዝብ መንግስት በመንግስት ላይ ይነሳል በማለት ይህንም ተናግሯል ማለት ነው። እግዚአብሔር ልጆች እንግዲህ አምላካችን አንዱ ደግሞ አንዱ ምልክት ምንድን ነው ከተባለ ሁለተኛው ምልክት የፖለቲካ ምልክት ነው። ጦርንም የጦርን ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነው፣ ተጠበቁ፣ አትደንግጡ ይለናል። የጦርን ወሬ ትሰሙ ግድ ነው ይላል። ይህ ጦርነት የፖለቲካ ነው። ጦርነት የሚያመጡ ፖለቲከኞች ናቸው። ስለዚህ ክርስቶስ ጦርነት እንደሚሆን ይህ ግድ እንደሆነ የጦርን ወሬ ትሰሙ ዘንድ ግድ ነው፣ ግን ተጠበቁ አትደንግጡ ይለናል ወገኖች። መደንገጥ የለብንም። ጦርነት በዓለማችን ዛሬ ዜናውን ሁሉ የያዘው የጦርነት ወሬ ነው። አምላካችንም አስቀድሞ ስለ ጦርነት ወሬ በዓለም ሁሉ እንደሚሞላ ዜና ሁሉ የጦርነት ወሬ እንደሚሆን አስቀድሞ ክርስቶስም ነግሯቸዋል፣ አስተምሯቸዋል። ይህ የፖለቲካ ምልክት ነው ወገኖች። ክርስቶስ ከመምጣቱ በፊት አንዱ ምልክት ይህ ነው። የጦር ወሬ ትሰሙ ግድ ነው ይላል። ሕዝብ በሕዝብ መንግስት በመንግስት ላይ ይነሳል። ይህ እንግዲህ ዛሬ ሁላችንም የምናየው ምልክት ነው። ዛሬ ሕዝብ በሕዝብ መንግስት በመንግስት የተነሳበት እርስ በእርሱ ሲዋጋ እርስ በእርሱ ሲጠላላ የሚውልበት ዘመን ደርሰን ያለነው። ይህ በፖለቲከኞች የሚመጣ ምልክት ነው። ጦርነቱ ፖለቲከኞች ናቸው የሚያመጡት። ሕዝብ በሕዝብ የሚጣላው በፖለቲከኞች ነው። መንግስት በመንግስት የሚጣላው በእነሱ ስራ ነው። ዓለም እየታወቀች ያለችው በባለስልጣኖች ነው። ይህ አንዱ ምልክት ክርስቶስ ከመምጣቱ በፊት ለደቀ መዛሙርቱ የተናገረው አንዱ ምልክት ይህ ነው። ጦርነት ይሆናል። ሕዝብ በሕዝብ መንግስት በመንግስት እንደሚነሳ አስቀድሞ የተነገረ ምልክት ነው ወገኖች። ሶስተኛው ምልክት ተፈጥሯዊ ምልክት ነው። ይህ ደግሞ ረሃብ፣ ድርቅ፣ ቸነፈር፣ የምድር መናወጥ በልዩ
ክርስቶስ አስቀድሞ ከመምጣቱ በፊት የተናገረው ምልክት ነው። ረሃብ፣ ቸነፈር፣ ድርቅ፣ የምድር መናወጥ ይሆናል። እያያችሁት ነው። የምድር መናወጡን እያያችሁት ነው። ረሃቡንም እያያችሁት ነው ወገኖች። ቸነፈሩንም እያያችሁት ነው። ቸነፈር ማለት በሽታ ነው። ስለዚህ ዛሬ ይሄ በሽታ በዓለም ሁሉ እያስጨነቀ የነበረው የዛሬ ስንት ዓመት ኮሮና የሚባለው ተላላፊ በሽታ ይሄ አንድ ምልክት ነው። ክርስቶስ ከመምጣቱ በፊት የደቀ መዛሙርቱና ለሕዝቡ የተናገረው ያስተማረው አንዱ ምልክት ይሄ ነው። ረሃብ ይሆናል በየሀገሩ፣ ድርቅ ይሆናል። ድርቁንም እያያችሁት ነው ወገኖች። ከሌላው ሀገር እኛ በሀገራችን ስንት ድርቅ እንደሆነ እያያችሁት ነው። ከብቱ እያለቀ፣ ሰዎች እየሞቱ በረሃብ ስንት የተቀላቀለ ሕዝብ እንዳለ ታውቃላችሁ። ይህ ሊሆን ግድ ነው። አምላካችን የተናገረው የእግዚአብሔር ቃል ወገኖች አንዱ ምልክት የተፈጥሯዊ ምልክት እንደሆነ አምላካችን ይህን አስቀድሞ ተናግሯል። ረሃብ እንግዲህ ከባድ ነው ወገኖች፣ ድርቅ ከባድ ነው። ነቢያት ከረሃብ ጦርነት ይሻላል ብለዋል። ነቢዩ ኤርምያስ እነ ረሃብ የይሙስ ቢናት አለ ከረሃብ ጦርነት ይሻላል ብለዋል አባቶቻችን ነቢያት። ረሃብ ክፉ ነው ወገኖች፣ እግዚአብሔር ከዚህ ይሰውረን። ዛሬ ረሃብተኞች የበዙበት ዘመን ነው። ተፈናቃዮች ተፈናቅለው በየሜዳው በየአስፋልቱ ወድቀው እያለቀሱ ያሉ ሕፃናት፣ እናቶች፣ ሽማግሌዎች ስንት መከራ እየደረሰባቸው ታያላችሁ። ይህ ሁሉ በዘመናችን የምናየው ግልጽ የሆነ ታሪክ ነው። ይህ አንዱ ምልክት ነው ወገኖች። ሌላው አራተኛው ምልክት የክርስትና ገሩ ክርስቶስ የገለጸላቸው እግዚአብሔር ያከበራቸው ሰዎች ናቸው። ነቢያት የሚባሉ ሐሰተኞች መረጫት ብቻ ይረጫል አልቋል እያለ እውነተኞቹ ነቢያት የሚያሳፍሩ እነዚህ ሐሰተኞች ነቢያት ሊሆኑ አይችሉም። ምክንያቱም በዘመናችን ነቢይ የሚባል የለም። ከሰጠሽ ይኖራል። ይህ ሐሰተኞች ነቢያት ሊነሱ ግድ ነው ያለው ክርስቶስ አንዱ ምልክት ነው። ሌላው ይህ ፍቅር የጠፋው ለምን ነው ሲባል ትንቢት ነው። ክርስቶስ አስቀድሞ ተናግሯል። አንዱ ምልክት ፍቅር ትቀዘቅዛለች፣ ትጠፋለች፣ ከሰዎች የለች እንኳን። ፍቅር እኮ እርስ በርሳቸው ብትዋደዱ የኔ ደቀ መዛሙርት መሆናችሁን ሁሉ ያውቃሉ ተብሎ እኮ ክርስቶስ ያስተማረው እርስ በርሳችን ልንዋደድ ነበረ ወገኖች። እርስ በርሳችን ልንፋቀር ነበረ ክርስቶስ ያስተማረው። ያ ግን የለም። እርስ በርሳችን መፋቀር የለም። እርስ በርሳችን መደጋገፍ የለም። እርስ በርሳችን እየተነካከስ በቋንቋ በብሔር በተለያየ ነገር እርስ በርሳችን እየተከፋፈልን ያለ። ዛሬ እስኪ በቋንቋ ማይጣላ ሰው አለ? በብሔር የማይጣላ ሰው አለ? ይህ እኮ ራሳችን የፈጠርነው። ክርስቶስ እኮ ስለ ብሔር አላስተማረም፣ ስለ ቋንቋ አላስተማረም። መንግሥተ ሰማያት የምትወረሰው ደግሞ በእምነት እንጂ በቋንቋ አይደለችም፣ በብሔር አይደለም። የአንድ ብሔር ሰዎች መንግሥተ ሰማያት ይገባሉ አልተባለም። የአንድ ብሔር ቋንቋ የሚናገሩ መንግሥተ ሰማያት ይገባሉ አልተባለም ወገኖች። ይህ ድንቁርና ነው። ሰይጣን እየተጫወተብን እንደሆነ ሁላችሁም ተረዱ። ይህ ዓለም ኃላፊ ወገኖች። እኛ እኮ የማያልፈውን የእግዚአብሔር መንግሥት የምንወርስ ሰዎች እንጂ ምድራዊ መንግሥት ወርሰን የምንቀር አይደለንም። በብሔር ይህ የአንዱ ብሔር ሰዎች እና የአንዱ ብሔር ወርሰን አንኖርም። በቋንቋ የሚወረስ ነገር የለም። ምድራዊ ርስት የለንም። ስለዚህ ወገኖች አንዱ ፍቅር የሚጠፋ ተብሎ የተነገረ ትንቢት ነው፣ ምልክት ነው። ይህም ሊሆን ግድ ነው። ሰባተኛው የወንጌል መዳረስ ነው። ምልክቱ የመጨረሻው ምልክት ደግሞ ክርስቶስ ለሐዋርያት የተናገረው ወንጌል በዓለም ሁሉ ትዳረሳለች ተብሎ አስቀድሞ የተነገረ ምልክት ነው። ይሄ ዛሬ ወንጌል በዓለም ሁሉ ተዳርሳለች፣ ከስራ ቤት ሳይቀር ይህ ወንጌል ይነገራል ተብሎ የተነገረው ትንቢት ስለሆነ ምልክት ስለሆነ
ከእስላም ቤት ሳይቀር ነገር ይነገራል። ምክንያቱም ነገ ማን አስተምሮን ማን ነግሮን እንዳይሉ ምስክር ሊሆንባቸው ዛሬ ለእያንዳንዳችን